ሰላም የኢልማር ሚዲያ ተከታታዮች ሄርሞን ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ወር በገባ በ9 የሚከበሩ በዓላት አርባ ቅዱሳን የሴባስቴ ሰማዕታት የአረማውያን አዛዥ የሆነው አግሪካሊዮስ በ320 ለወታደሮቹ ለጣዖት እንዲሰዉ አዘዛቸው። 40 ወታደሮች ግን እኛ ክርስቲያን ነን ለጣዖት አንሰዋም ብለው ተቃወሙ። አግሪካሊዮስም በእስር ቤት ውስጥ አሰቃያቸው። ክረምት በሆነ ጊዜም 40 ወታደሮቹን ሐይቅ ወስዶ በበረዶ ውሃ ውስጥ ልብሳቸውን አስወልቆ አስቀመጣቸው። ከ40 ወታደሮቹም አንዱ በረዶውን መቋቋም አቅቶት ሮጦ ቢያመልጥ በሩ ላይ ወድቆ ሞቷል። በመሸ ጊዜ ጠባቂዎቹ ተኙ። አንዱ ወታደር አግሊያ ግን አልተኛም ነበርና በረዶ ሲቀልጥ በብርሃን ሲሞላና 39 አክሊሎች ወርደው አንድ በአየር ቀርታ አየ። እናም አግሊያ እውነተኛ እምነት እንደሆነ አውቆ ልብሱን አውልቆ ከ39ኞቹ ጋር 40 ሆኖ ገባ። በዚያችም 40 የሴባስቲን ቅዱሳን ሰማዕታት እየሞቱ የክርስቶስን አክሊል ተቀበሉ። ሕዝቡም ከ3 ቀን በኋላ ለሴባስቲ ኤጲስቆጶስ ቀርበው አስክሬናቸውን ከውሃ ውስጥ እንዲወጣ ጠየቁ። በክብርም ተቀበሩ። ሐዋርያው እንድርያስ እንድርያስ ማለት ጽኑ በኩር ማለት ነው። ሐዋርያው እንድርያስ የቅዱስ ጴጥሮስ ወንድም ነው። ከሐዋርያት አስቀድሞ በመጀመሪያ የተጠራው እንድርያስ ነው። በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር የነበረ ቢሆንም መጥምቁ የጌታችን መንገድ ሲጠርግና ስለ ክርስቶስም ሲሰብክ ስለሰማው በዚያው የጌታችን ደቀ መዝሙር ሆነ። ለሐዋርያነትም ለመጀመሪያ ጊዜ ከወንድሙ ከጴጥሮስ ጋር ከአሳ አጥማጅነት ወደ ሰው አጥማጅነት ማለትም ለወንጌል አገልግሎት ወይንም ለሐዋርያነት ተመርጧል። ቅዱስ እንድርያስም ከሰው ጋር ፈጥኖ የመግባባት ችሎታ ስለነበረው በሐዋርያት ዘንድ እንደ አስተዳዳሪ ይቆጠር ነበር። ጌታችንም 5 እንጀራና 2 ዓሣ አበርክቶ ሕዝቡን ሲመግብ እንጀራውንና ዓሣውን የያዘው ወጣት ስለነበረ ወደ ጌታችን ወስዶ እንዲባርክ ያደረገው እንድርያስ ነው። በዚህም ሐዋርያው እንድርያስ ወጣት ስለሆነ የወጣቶች ሐዋርያ እየተባለም ይጠራል። ሐዋርያው እንድርያስ በተለያዩ ሀገራት እየዞረ ይሰብክና ያጠምቅ ነበር። የቁስጥንጥንያ የመጀመሪያው ሊቀ ጳጳስ ነው። በይሁዳ ፈንታ የተተካውን ሐዋርያው ማቴዎስን ሰው በሊታዎች አስረው ይዘውት ሳር እንዲበላ ሲያሰቃዩት ከቆዩም በኋላ ኢየሱስ ክርስቶስ ለእንድርያስ ሐዋርያው ማቴዎስ በእስር ቤት እንደሆነና በዚያ የሚኖሩ ሰዎችም ሰው በሊታ እንደሆኑና ሄዶ እንዲያድነው ነገረው። ሐዋርያው እንድርያስም ማቴዎስን ለማዳን ሄደ። ነገር ግን በዚያ ሰው በሊታዎቹ አገኟቸው። ደማቸው እስኪፈስ ድረስም አሰቃዩአቸው። እንድርያስና ማቴዎስም ጸለዩ። ከእምነ በረድም ውሃ ፈለቀ። የሀገሩም ሰው ሁሉ መስመጥ ጀመረ። ሕዝቡም ይቅር እንዲላቸው ለመኑ። ውሃውም ቆመ። ሐዋርያው ማቴዎስና እንድርያስ በሰዎቹ ላይ አድሮ የሰውን ሥጋ የሚያስበላቸውን ሰይጣን ገስጸው ከሰዎቹ ላይ አስወጧቸው። ሰዎቹም ወደ አእምሯቸው ተመለሱ። አስተምረውም አጠመቋቸው። ሥጋ ወደሙንም አቀብሏቸዋል። ቤተክርስቲያንንም ሰርተውላቸው ሕግና ሥርዓትንም አስተምረዋቸው ከትእዛዛቸው እንዳይናወጹ መክረዋቸው የቀናች ሃይማኖትን አጽንተውላቸው 30 ቀንም አብረዋቸው ከተቀመጡ በኋላ አገልጋይ ኤጲስቆጶስ ካህናትና ዲያቆናት ከዚህም በኋላ እንድርያስ ከደቀ መዛሙርቶቹ ጋር ወደ ግሪክ ሀገር ተመልሷል። በግሪክም ሲያስተምር ከሃዲያን ይዘውት ሊሰቅሉት ሲወስዱት
ጌታዬ በተሰቀለበት አይነት መስቀል አትስቀሉኝ በማለቱ እንጨቱንም አመሳቅለው በ60 ዓመተ ምህረት ታኅሳስ 4 ቀን ሰቅለው ገድለውታል። ሐዋርያው እንድርያስ ሲያርፍ የተለያዩ የሰውነት ክፍሎቹ መፍረስ መበስበስ ሳያጋጥማቸው ዛሬም ድረስ አሉ። ከሰውነት ክፍሎቹም ውስጥ እጆቹ፣ እግሮቹና የራስ ቅሎቹም ናቸው። የእጆቹ ክፍሎችም በስኮትላንድ በአንድ መነኩሴ ምክንያት እንደተወሰደ ይነገራል። እግሮቹ፣ የራስ ቅሎቹ ደግሞ በግሪክ ኦርቶዶክስ ቤተክርስቲያን ስር በፓትራስ ከተማ በሐዋርያው ስም በታነጸው ቅዱስ እንድርያስ ካቴድራል ውስጥ በክብር ተቀምጠው ይገኛል። ሐዋርያው ቅዱስ ቶማስ የትውልድ ሀገሩም ከማያምኑና ትንሣኤ ሙታን የለም ከሚሉ ከሰዶቃውያን ወገን ሲሆን የቀድሞ ስሙም ዲዲሞስ ይባላል። ዲዲሞስም ክርስቶስ አግኝቶት ቶማስ ብሎ ስሙን ቀይሮለታል። ቶማስ ማለት በአረማይክ ፀሐይ ማለት ነው። ሐዋርያው ቅዱስ ቶማስ ግልጽና ደፋር፣ ጠያቂና ተጠራጣሪ ነበር። በዮሐንስ 11:16 ጌታችን አልዓዛርን ለማስነሳት በሄደ ጊዜ ሐዋርያት ጌታን አይሁድ ይገድሉታል ቅር ባሉት ጊዜ እርሱ ግን እንሂድና አብረነው እንሙት ብሎ የጌታን ፍቅር ገልጿል። ሐዋርያው ቅዱስ ቶማስ ትንሣኤ ሙታን የለም ከሚሉ ከሰዶቃውያን ወገን ስለነበር የክርስቶስን ትንሣኤውን አላየምና ሌሎች ሐዋርያት ትንሣኤውን አየን እያሉ ሲያስተምሩ እኔ ግን ሰማሁ ብዬ ማስተማሪ ነው ብሎ በጣም ያዝን ነበር። ይህንንም አውቆ ክርስቶስ በ8ኛው ቀን ተገልጾለታል። ቶማስም ምትሃት መስሎት በእጄ ዳስሼ አንተ መሆንን ላረጋግጥ ቢለው ፈቅዶለት እጁን ከጎኑ ቢያስገባ መለኮት ቢያቃጥለው ወድቆ ጌታዬና አምላኬ ብሎ የዳሰሰውን ስጋ የለበሰ መለኮት ኢየሱስ ክርስቶስ አምላክ መሆኑን ለዓለም መስክሯል። የሐዋርያው የቅዱስ ቶማስ መለኮትን የዳሰሰች ይህች ቅድስት እጅ ዛሬም ድረስ ሕያው ናት። በህንድ ቤተክርስቲያን ውስጥ በክብር ተቀምጣ ጳጳሳትን ትሾማለች። ሐዋርያው ቅዱስ ቶማስ ከህንድ ሀገረ ስብከቱ በደመና ተጭኖ ሲመለስ ድንግል ማርያም ስታርግ አግኝቷት የልጅሽን እርገት ሳላይ ያንቺንም እርገት እንዲሁ ሊያልፈኝ ነውን ብሎ ከደመና ራሱን ሊጥል ሲል እመቤታችን ማንም አላየኝም አንተ ነህ ያየኸኝ ብላ አጽናንታ ሰበል ወይንም መግነዟን ሰጥተዋለች። ቶማስም ሐዋርያትን እመቤታችንን የቀበራችሁበት ቦታ ውሰዱኝ ካላየሁ አላምንም ቢላቸው ቀድሞውንም የጌታችንን አላምን ብለህ ነበር ብለው ሊያሳዩት መቃብሩን ቢከፍቱት የለችምና አዘኑ። እርሱም ስታርግ አግኝቻታለሁ ብሎ መግነዙን ሰጥቷቸዋል። ከዕለታት ባንዱ ቅዱስ ቶማስ በህንደኬ ሀገረ ስብከቱ እየተዘዋወረ ሲያስተምር ሳለ የንጉሱ የጎንዶፎር መኮንን ሉኪዮስ ቶማስን አግኝቶት ምን ሞያ አለህ ቢለው ቅዱስ ቶማስም ግንበኛ ምኩራቦችንና አዳራሾችንም እሰራለሁ ደግሞ ባለመድኃኒት ነኝ በሽታዎችን ሁሉ አድናለሁ አለው። እርሱም እንደ ሰለሞን አይነት ቤተ መቅደስ እንዲሰራለት ይፈልግ ነበርና ገንዘቡን ሁሉ ሰጥቶት ሄደ። ቅዱስ ቶማስም ገንዘቡን ተቀብሎ ለድሆችና ለምስኪኖች መጸወተው። ንጉሱም ከዘመቻው በተመለሰ ጊዜ ቤተ መንግስቱ ምንም እንዳልተሰራ ባየ ጊዜ እጅግ ተቆጣ። ቅዱስ ቶማስንም አስመጥቶ አሳሰረው። በሌሊትም የንጉስ ወንድም በድንገት ታሞ ሞተ። መላእክቱም ነፍሱን ወስደው በወርቅና በእንቁ የተሰራችን ቤተ መንግስት አሳዩት። እርሱም ይህ ቤተ መንግስት የማን ነው ብሎ ቢጠይቀው መልአኩ ቶማስ ለንጉስ ጎንዶፎር የሰራለት ነው አለው። ከዚህ በኋላም ከሙታን ተለይቶ ተነሳ። መጥቶም ለንጉሱ ነገረው። በዚህም አምኖ ቶማስን ከእስር ቤት አስፈታው።
ነገር ግን ያመነው ለጊዜው ነበርና ንጉሱ ቶማስን አስጠርቶ በምድር ላይ አስተኝተው በአራት ማዕዘን እጅና እግሩን ወጥረው አስረው ቆዳውን እንዲገፉትና ጨውና ቁምጣጤ በስጋው እንዲያደርጉ አዘዘ። እነርሱም እንደዛው አደረጉ። ይህንንም ስቃይ ከእግዚአብሔር በተሰጠው ትዕግስት መከራና ስቃዩን ታገሰ። ቆዳውንም አሰፍቶ ውስጡ አሸዋ ሞልቶ አሸከመውና በገበያ እያዞረ እሱን ያየ ይቀጣ እያለ ተናገረ። የንጉሱ ሚስትም ይህንን ባየች ጊዜ ደንግጣ ሞተች። ቶማስም አቁማዳውን ቢጭንባት ፈጥና ተነሳች። ከዚህ በኋላም ብዙ መከራና ስቃይ ካደረሱበት በኋላ በጦር ወግተው ገለውታል። እረፍቱም ግንቦት 26 ነው። አባታችን ሐዋርያው ቅዱስ ቶማስ ያለማቋረጥ ከህንድ እስከ ሀገራችን ኢትዮጵያ ድረስ ለ38 ዓመታት ወንጌልን ሰብኳል። በመጨረሻ በ72 ዓመተ ምህረት በዚህች ቀን ሰማዕትነትን ተቀብሎ አልፏል። መቃብሩና ቅድስት እጁም ዛሬ ድረስ በህንድ ቤተክርስቲያን ተቀምጣ ዓለም ሁሉ ያከብራታል። ቅዱስ ቶማስ ስለዳሰሰና ስላየ አምኗልና ሳያዩ የሚያምኑ ብፁዓን ናቸው ብሎ ከእስራኤል ይልቅ ኢትዮጵያ ስለ ኢየሱስ ክርስቶስ አምላክነት ሳታይ በማመኗ መስክሮላታል። እንደወደዳችሁ ተስፋ አደርጋለሁ። ውድ የኢልማር ሚዲያ ተከታታዮች ሐሳብ አስተያየታችሁን በኮሜንት አስቀምጡልን። ከወደዳችሁት ላይክ አድርጉ። አዲስ ከሆናችሁ ደግሞ የምለቅላችሁን አዳዲስ ነገሮች እንዲደርሳችሁ ሰብስክራይብ እና የደውል ምልክቷን መጫን እንዳይረሱ። ለሌሎች ሰዎች እንዲደርሳቸው ሼር አድርጉ። በቀጣይ ክፍል እስከምንገናኝ ሰላም ሁኑ።